በሀገር ዜና አረጋ ከበደ በፋኖ መከበባቸውንም ይፋ አደረጉ። ሽመልስ አብዲሳ በበኩላቸው ሁሉም አማራ ፋኖ ናቸው ሲሉም ዘልፈዋል። በሌላ በኩል በወለጋ የአማራ ተወላጆች በጅምላም ተገድለዋል። ጤና ይስጥልን። ይህ ዴሊ ፖስት ሚዲያ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ እንድትጀምሩ ግብዣችን ነው። የናሴ 22 2018 ጥብቅና ሰበር መረጃዎችን አጠናቅረን ወደ እናንተ መተናል። ዋና ዋናችሁን በማስቀደም እንጀምራለን። ቢሮዬ መኖሪያ ቤቴም በፋኖ ተከቧል ሲሉ አቶ አረጋ ከበደ መናገራቸውም ተሰምቷል። ሽመልስ አብዲሳ በበኩላቸው 99 በመቶ የአማራ ክልል በፋኖ እጅ ገብቷል የሚል አስደንጋጭ ንግግር ማድረጋቸውም ታውቋል። ሁለቱ የክልል ፕሬዝዳንቶች ከተሳተፉበት ስብሰባ የሾለከው መረጃም እናስደምጣቸዋለን። በምስራቅ ወለጋ ከ250 በላይ የአማራ ተወላጆች በጅምላ መገደላቸውም ተሰምቷል። ከተገደሉት መሃል የሃይማኖት አባቶች እንደሚገኙበትም ተነግሯል። በተጨማሪ ለአማራ ተወላጆች ከለላ በሰጡ የኦሮሚያ ተወላጆች ላይም የመብት ጥሰት እየደረሰ መሆኑም ተነግሯል። ትሰሙታላችሁ። ህወሓት ጦርነቱን ለመጀመር ከባድ መሳሪያ የሸሸገባቸው ቦታዎችና የኃይል ስምሪት ዝግጅቱም ታውቋል። የዚሁ ስምሪት አካል የሆነው ሌላው የአርሚ 15 ቀለበት ክፍለ ጦር በዛታ አካባቢ እንደተሰማራም ተሰምቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረን ወደ እናንተ እናደርሳለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሩ እናምራለን። በምስራቅ ወለጋ ከ250 በላይ የአማራ ተወላጆች በጅምላ መገደላቸውም ተሰምቷል። ከተገደሉት መሃል የሃይማኖት አባቶች እንደሚገኙበትም ተነግሯል። በተጨማሪም ለአማራ ተወላጆች ከለላ በሰጡ የኦሮሚያ ተወላጆች ላይም የመብት ጥሰት እየደረሰ መሆኑም ተነግሯል። በምስራቅ ወለጋ ዞን ጊዳ አያና ወረዳ በሚገኘው ግንዳንሳ ሚካኤል ገዳም ውስጥ ተጠልለው የነበሩ ከ250 በላይ ሰዎች በኦሮሚያ ጸጥታ ኃይል በአሰቃቂ ሁኔታ መጨፍጨፋቸውንም ከአካባቢው የወጡ መረጃዎችም ይገልጻሉ። በዚህም አሰቃቂ ጥቃት ህይወታቸውን ካጡ መካከል ካህናት፣ መነኩሳት፣ ህፃናት፣ እናቶችና አቅመ ደካሞች እንደሚገኙበትም የታወቀ ሲሆን በአካባቢውም የሟቾች አስክሬን ተበታትኖ በአውሬ እየተበላ በጎርፍ እየተወሰደ እንደሚታይ ከስፍራው ያገኘናቸው መረጃዎችም ያመለክታሉ። ጥቃቱን ተከትሎ በፍርሃትና በስጋት ውስጥ የሚገኙ በርካታ የአካባቢ ነዋሪዎች ቀያቸውን ለቆ በመሰደድ ላይ እንደሚገኙም ተገልጿል። የአካባቢው ነዋሪዎችና የመረጃ ምንጮቻችን እንደገለጹት ከሆነ በአካባቢ ያለው የጸጥታ ሁኔታ ከቁጥጥር ውጪ መውጣቱንና አስቸኳይ ትኩረት እንደሚሻም አሳስበዋል። በተጨማሪም በምስራቅ ወለጋ ዞን በአንገር ጉትንና በዙሪያው በሚገኙ አካባቢዎች ከአማራ ነዋሪዎች የተዘረፉ የቀንድ ከብቶች አንገዛም በማለት የተቃወሙ የኦሮሞ ተወላጆች በካድሬዎችና በጸጥታ ኃይሎች ከፍተኛ መዋከብ እየደረሰባቸው መሆኑም ተነግሯል። እንደ ምንጮች ገለጻ ከሆነ ከመንደሩ 3 አካባቢ የተዘረፉ ከ1200 በላይ የቀንድ ከብቶች፣ ቁጥራቸው ያልታወቀ በጎችና ፍየሎች እንዲሁም በርካታ ፈረሶችና አህዮች ወደ አንገር ጉትር ከተማ መዘጋጃ ተነድተው የቀረቡ ቢሆንም የአካባቢው የኦሮሚያ ተወላጆች ግን ከአማራ ጎረቤታችን የተዘረፈውን ንብረት አንገዛም፣ ነገስ አብረን የምንኖረው እንዴት ነው በማለት ጥያቄውን ሙሉ በሙሉ ውድቅ አድርገውታል። በተጨማሪም ነዋሪዎቹ በገዳ ኮማንድ እና በተለያዩ አካላት በአማራ ተወላጆች ላይ የሚፈጸመውን ግድያ፣ ማፈናቀልና የንብረት ዝርፊያ በአስቸኳይ እንዲቆም የጠየቁ ሲሆን ከዘመናት አብሮ የመኖር እሴት ውጪ የሚደረግ የመነጠል እንቅስቃሴ አስነዋሪ ድርጊት ነው ሲሉም አውግዘዋል። ይህን ተከትሎ የዞኑ የወረዳው ካድሬዎች የኦሮሚያ ልዩ ኃይል ሚሊሻ፣ ጋቸና ስሪናና ረጲ ሎላ የተሰኙ የጸጥታ አካላት አቋማቸውን በሚገልጹ ነዋሪዎች ላይ ከፍተኛ ጫናና ወከባ እያደረሱባቸውም ይገኛሉም ተብሏል። አካባቢው በዋናነት በፈረስ፣ በአህያ፣ በትራክተር በሚታረስ ሜዳማ ቦታ ላይ የሚገኝ በመሆኑ የተፈጸመው የእንስሳት ዘረፋ በአካባቢው አባወራዎች የዕለት ተዕለት ህይወትና በመጪው የግብርና ምርት ወቅት ላይ ከፍተኛ የኢኮኖሚ ውድቀት የሚያስከትል መሆኑም ተመላክቷል። በተያያዘ ዜና የተዘረፉት ከብቶችም በለሚ ተክለ ሃይማኖት፣ በፈንዲቃና በዋጃ አድርገው ወደ ሊሙ ገሊላና በኤንቱ ወረዳ ለማስወጣት በተደረገ ሙከራ በአካባቢው ከሚንቀሳቀሱ የፋኖ ኃይሎች ጋር ከባድ ውጊያ መሬት ላይ መቀስቀሱም ተገልጿል።
ህወሓት ጦርነቱን ለመጀመር ከባድ መሳሪያ የሸሸገባቸው ቦታዎችና የኃይል ስምሪት ዝግጅቱም ታወቀ። የዚህ ስምሪት አካል የሆነው ሌላው የአርሚ 15 ቀለበት ክፍለ ጦር በዛታ አካባቢ እንደተሰማራም ተሰምቷል። ከትግራይ የሚወጡ ዜናዎችና እማኞች የሚሰጡት ጥቆማ ህወሓት የሲቪል ተቋማትን፣ ትምህርት ቤቶችን፣ ጤና ጣቢያዎችን እና የማህበረሰብ አገልግሎት ሰጪ ተቋማት የመሳሪያ ማከማቻና የጦር ሰንደቅ ማደራጃና ማሰራጫ ማድረጉን የሚያረጋግጡ ናቸው። አካል ጉዳተኞችን ከፊት አሰልፎ የጥይት ማጀቢያ ሊያደርግ አቅዷል በማለት የሚናገሩት እማኞች የጦርነት ቀጠና ሊያደርጋቸው ካሰባቸው አካባቢዎች እድሜ ሳይለይ ነዋሪዎችን በሌሊት ወረራ በመፈጸም ማፈሱንም አመላክተዋል። በራያ አላማጣ የሚገኙ ተማሪዎችና አርሶ አደሮች እንዳሉት ከሆነ ህወሓት እንደገና በየቀበሌው የገንዘብና የቁሳቁስ መዋጮ በመጣል ሰላማዊ አርሶ አደሩን እያንገላታ ነው። ግዳጅ የተጣለባቸው ቀበሌዎች 12 ሚሊዮን ብር እንዲሰበስቡና ገቢ እንዲያደርጉ የታዘዙ ሲሆን የማይከፍሉትም በነፍስ ወከፍ 5000 ብር እንዲቀጡም ተነግሯቸዋል። ከዚህም በተጨማሪ አርሶ አደሮቹ ከጤፍ እስከ ማሽላ ያሉ የእህል ምርቶችን ለተዋጊዎች ስንቅ እንዲያቀርቡ ለጭነት የሚያገለግሉ ግመሎችን፣ አህያዎችን፣ በቅሎችን፣ በሬዎችን ገዝተው ገቢ እንዲያደርጉም ታዘዋል። እንደ መረጃው ከሆነ ድርጅቱ በደቡባዊ ትግራይ ከአማራ ክልል የሚዋሰኑ አካባቢዎችን ለጦርነት ዝግጅት መርጧል። በተለይም በራያ አላማጣ አካባቢ የተደራጁ ታጣቂ ኃይሎች እያሰማራ መሆኑን እማኞችም አመላክተዋል። ለዝግጅቱ ቅርብ የሆኑ ምስክሮች እንዳሉት ከሆነ አርሚ 31 የሚባል ኃይል በተጠቀሰው አካባቢ መሰማራቱንም ተገልጿል። የዚሁ ስምሪት አካል የሆነው ሌላው የአርሚ 15 ቀለበት ክፍለ ጦር በዛታ አካባቢ እንደተሰማራ ዜናውን ካጋሩን ወገኖች ገለጻን ለመረዳትም ተችሏል። በሰሜን ምዕራብ ዞን እንደ ባጉና ከተማ ከአዲ ገብሩ አቅጣጫ በሚወጣው ዋና መንገድ ተከትሎ ስምሪት ወስዶ የነበረው የአርሚ 11 ተዋጊዎች ከዛሬ ነገ ጦርነት ይጀምራሉ በሚል ስጋት የተነሳ ከቡድኑ እየተለየ ወይም እየከዱ መሆናቸውንም ለህወሓት አመራሮች ቅርብ የሆኑ ወገኖችም አመላክተዋል። እነዚህ ወገኖች እንደሚሉት መክዳትና መፍለስ በህወሓት አመራሮች ዋናዎች የጦር አዛዦች ዘንድ ከፍተኛ ስጋት ከሆነ ከርሟልም ብለዋል። የሰራዊቱ መከዳት ሆነ የመከዳት አሳሳቢነት በገሃድ ከህወሓት በኩል ሲገለጽ ተሰምቶም አያውቅም። ይሁን እንጂ በሸረሪና ግንባር የታየው የምርኮኛ ብዛት የገመገመው ህወሓት ጦርነቱ ከተጀመረ ጦሩ ይፈርሳል በሚል ሰሞኑ ግምገማ አድርጎ ነበር። ከዚሁ ጎን ለጎን የአርሚ 15 መካናይዝድ ወታደር መሳሪያዎችን ከኮረም አካባቢ በሚገኘው ጤና ተቋም ውስጥ ማከማቸታቸውን የገለጹት እማኞቹ የሀገር መከላከያ ስለሚያውቀው እርምጃ ቢወስድ ወይም በድሮን ቢያጠቃ መንግስት ጤና ተቋሙን አወደመ፣ ንጹሃንን ገደለ፣ ትምህርት ቤቶችን አቃጠለ በሚል ሰበብ እንደሚያቀርቡበትም በመረጃ አስደግፎም ገልጿል። የሀገር መከላከያ ጥቃት እንዳደረሰባቸው መሳሪያዎቹ ጨርቃ ጨርቅ፣ ቅጠላ ቅጠል እንዲሁም ቆርቆሮ እንዲለብሱ መደረጉንም አስታውቀዋል። የአካባቢውን ስምና ዝርዝር መረጃ ጠቅሶ ያቀረቡ ምንጮች እንዳሉት በደቡባዊ ዞን ዛታ ወረዳ አዲስ መንደር ቀበሌ በሚገኘው የህይወት ዛታ ብድርና ቁጠባ ህንጻ ውስጥም በተመሳሳይ አርሚ 15 ኮር 3 የሚባል የጦር መሳሪያ ምድብተኛ ክፍል መሸሸጉንም ተናግረዋል። በኮረም ከተማ ቀበሌ 02 የሚገኘው መስኮት ብርሃነ አንደኛ ደረጃ ትምህርት ቤት አርሚ 15 እና አርሚ 22 ተብሎ የተጠቀሱ ታጣቂዎች የጦር መሳሪያና ሎጂስቲክ ማዕከል አድርገው እየተጠቀሙበት እንደሚገኝም ከነዚህ ወገኖች ገለጻ ለመረዳትም ተችሏል። ቢሮዬም መኖሪያ ቤቴም በፋኖ ተከቧል ሲሉ አቶ አረጋ ከበደ መናገራቸውን ተሰምቷል። ሽመልስ አብዲሳ በበኩላቸው 99 በመቶ የአማራ ክልል በፋኖ እጅ ገብቷል የሚል አስደንጋጭ ንግግር ማድረጋቸውን ታውቋል። በብልጽግና ቤትም ትርምስ ቀጥሏል። በታሪክ ከእስፓ እስከ ህወሓት ከያፓ እስከ ቅንጅት ለዲሞክራሲ በርካታ ኢትዮጵያውያን ገዢና ተቃዋሚ ፓርቲዎች የፈተነው ልማደኛው አውሎ ንፋስ የዘመኑን ገዢ ብልጽግናን ክፉኛ ውስጡ ገብቶ እያመሰው መሆኑ ሰሞንኛ መነጋገሪያ አጀንዳ ሆኗል። ብልጽግናን እያመሰ ያለው አውሎ ንፋስ ፓርቲው በይፋ ስራ ከጀመረበት ከ2012 ጀምሮ ባለፋቸው 5 ዓመታት ውስጥ ካጋጠሙት የውስጥ
መከፋፈሎችና ለመተማመኖች ሁሉ የከፋና ከፍተናል የተባለ ደረጃ ላይ የደረሱ መሆኑን የፓርቲው ህልውናን የሚፈታተን ደረጃ ላይ ደርሷል። የፓርቲውን ውስጥ አብጠርጥሮ የሚያውቁ የውስጥ መረጃዎች እንደሚሉት ከሆነ በተለይም ከጉያቸው በወጡ ታጣቂዎች እየተመሱ የሚገኙት የአማራና የኦሮሚያ ክልል ባለስልጣናት መካከል ያለውን አለመተማመን ጣሪያ መንካቱ እጅግ አሳሳቢ ሆኗልም ሲሉ ገልጸውታል። የኦሮሚያ ክልል ፕሬዝዳንት ኦቦ ሽመልስ አብዲሳ ከሰሞኑ የሰነዘሩት አስተያየት ደግሞ ይህንን ስጋት የሚያጠነክር ሆኗልም ነው የተባለው። ፕሬዝዳንት ሽመልስ ከሰሞኑ በኦሮሚያ ክልል ምክር ቤት አዳራሽ በተደረገው የካድሬዎች ስብሰባ ላይ ባደረሱት ንግግር እኛ የአማራ ብልጽግና ብለን ከምንጠራው የክልሉ አመራር 99% ከፋኖ ጋር እንደሚሰራና ከኛ ከብልጽግና አይዲዮሎጂ አጋሩ ይልቅ ለጽንፈኛው ፋኖ እንደሚያገዝ አረጋግጠናል ያሉ ሲሆን አክለውም በቴሌቪዥንና ራዲዮ ጽንፈኛ ኃይል እያጸዳን ክልሉን ወደ ሰላማዊ እንቅስቃሴ የመመለስ ነው የሚል ፕሮፓጋንዳ በተደጋጋሚ ቢነገርም እውነታው 99% የሚሆነውን የክልሉን ክፍል የሚያስተዳድረው ጽንፈኛው ፋኖና የእርሱን አመለካከት በሚያራምዱ ነገር ግን የብልጽግና ልብስ በለበሱ ኃይሎች ነው በማለት በአማራ ክልል ነገሮች እንደታሰቡት እየሄዱ አለመሆናቸውንም አፍርጠውታል። ከአዳማው የብልጽግና ጉባኤና ግምገማ በኋላ እውነታውን ከመጋፈጥ ውጪ አማራጭ እንደሌላቸው የተረዱት ፕሬዝዳንት አረጋ ከበደ ሳይወዱ በግድ እውነታውን ያመኑ ሲሆን በቢሮም በቤቴም ዙሪያዬም በሙሉ ፋኖ ነው። አብዛኛው የመንግስት ካድሬ አመለካከቱና አቋሙን ማጣራት ተስኖት የሚዋልን መሃል ሰፋሪ ነው። ይህ መሆኑ ደግሞ በጽንፈኛው ላይ የሚወስደው እርምጃ ውጤታማ እንዳይሆን አድርጎታል በማለት ያሉበትን አስጨናቂ ሁኔታ ጠቅላይ ሚኒስትር አብይ አህመድ በተገኙበት መድረክም አብራርተዋል።